ሰላም፣ በዛሬው ቪዲዮ የአንድ ተማሪ ያለው የክፍያ ታሪክ እንዴት ማየት እንደምንችል የምናይ ይሆናል። ተማሪው ያለው ሁሉም የክፍያ ታሪክ ለማየት መጀመሪያ አድሚሽን የሚለው ላይ ይጫኑ። ቀጥለው ከተዘረዘሩት ውስጥ ስቱደንትስ የሚለውን ይምረጡ። የተማሪዎቹን ዝርዝር የያዘ ገጽ ላይ ሰርች በሚለው ላይ የተማሪውን በስም ወይም በስቱደንት አይዲ ይፈልጉት። ተማሪው ካገኙት በኋላ አክሽን ላይ ወይም 3 ነጥቦች ላይ በመጫን ከመጡለት ዝርዝር ላይ ኦፕን ዲቴይል የሚለው ላይ ይጫኑ። ቀጥለው በመጣለት ገጽ ላይ ቢል ሂስትሪ በሚለው ላይ በመጫን ለተማሪውን ጀነሬት የተደረገለትን ሁሉም የክፍያዎች ዝርዝር ማየት ይችላል። በመጡት ክፍያዎች ላይ በመጫንም ስለ ክፍያው ያለው ኢንፎርሜሽንም በቀላሉ ማግኘት ይችላሉ።